ሴቶች ከወንዶች በፍጹም መስማት ማንፈልገው አምስት ነገሮች ከሴቶች መስማት ማንፈልጋቸው አምስት ነገሮች። አንደኛ ቤቲ ማነች? ቤቲ ታውቂያታለሽ? ቤቲ ቢራቢሮ፣ ቤቲ ስምን ጎራሽ እንዴት አታውቂ? አንደኛ አላውቅም። ምንድን ነው የማታውቀው? ሁሉ ነገር ማወቅ አለብህ። ምንም የማታውቀው ነገር መኖር የለበትም እዚህ ምድር ላይ። ከፈለግ ጉግል አድርገህ ከፈለግ ጠይቀህ we don't care ከየትም ብለህ እኛ ለምንጠይቀው ጥያቄ መልስ ሊኖር ይገባል። ምንም የማታውቀው ነገር መኖር የለበትም። ሁለተኛ ወፈርኩ እንዴ? ወፍ ትንሽ ቦርጫም ነሽ። ሁለተኛ ላስብበት። ምንም የምታስብበት ምንም የምታስበው ነገር የለም። እኔ አስብልሃለሁ። ይሄን አድርግልኝ፣ እሺ፣ ይሄንን ሁንልኝ፣ እሺ፣ ይሄንን ግዛልኝ፣ እሺ፣ ሁሉ ነገር ላይ እሺ ነው መስማት የምንፈልገው። በቃ ላስብበት ምናምን የሚባል ነገር አንሰማም። ሶስተኛ አልደባደብም። እኔ ከሰው ጋር በሰላም ነው የምኖረው። ብናደድም ስሜቴን ዋጥ ነው የማደርገው። ምንም የምትወጣው ነገር የለም። ምግብ ዋጥ፣ ምግብ በደንብ ዋጥ። ከተናደድክ ጉልበትን ማሳየት አለብህ። ምንም ወደ ኋላ ምናምን የሚባል ነገር የለም። እኛም ማየት ነው የምንፈልገው ስትደባደብ። ሰው የሚያናድድ ሰው ካጣክ ራሱ ግድግዳ ደብድብ። እርጉዝ ካልሆንሽ ድራፍት መጠጣት አቁሚ። እርጉዝ ከሆንሽ ደግሞ አንድ ልጅ ብቻ አይመስለኝም። አራተኛ ትልቅ ነው አይደለም። አራተኛ ፈራው። ምንድነው የምፈራው? እኔ ምን ልሰራ ነው? እኔ እፈራልሃለሁ። ምንም የምፈራው ነገር መኖር የለበትም። ለሁሉ ነገር ፊት ለፊት በቃ ምንም የምፈራው ነገር መኖር የለበትም። መጀመሪያ ትናገርም ነበር የምትፈራ ከሆነ ለመጀመሪያ ነገርከኝ። እስቲ አቁሙ ቆሞ ነው። አምስተኛ አምሮብኛል። ዛሬ አምሮብኛል። ከዝንጀሮ መለስ ካልክ ይበቃል። ምንድነው የሚያምርብህ? እኔ አምርልሃለሁ፣ እኔ ቆንጅልሃለሁ። ምንም የሚያምርብህ ነገር የለም። አምሮብኛል። የምንመስለጥለጥ ነው። እኛ ዘመዶች አይመቹኝም። ቅልቅል ነበር ራሱ እንደ ኤፕስቲን ደሴት ሊወስጃ አላኖርሽም። ዘመድ ያስፈልገኛል። አምስተኛ ቤስት ፍሬንድ የቆንጆ ነች አይደል? አይደለችም። የፈረቀ ብጉር ነው የምትመስለው። አይደለችም። በቃ አነሰካከስ እንዴ